ባንዳ ምን ጎደለብኝ ብለህ ነው ተማር እያልኩ ሜዳ ለሜዳ የምትርመጠመጠው? ሌላ ምን አባህ ስራ አለ? ከኔ ምን አባህ ትወርሳለህ? ዘበኛ ለመሆን ነው እንደኔ? ይቺ ሀገር አደለም መሐይም አደለም ሌባ ወታደር አታከብርም፣ ወታደር አታስተናግድም። ወታደሮቿ ዘበኞች ናቸው። ነፍሱን ለሰጠ ያለው የሥራ አማራጭ ዘመኝነት ብቻ ነው። ትክክለኛ እግር ለሰጠ ያሻንጉሊት እግር ብርቅ ይሆንበታል። ክራንች ይቸግረዋል። ለነፍሱ ያልሳሳ ወታደር ሊረበው ይገባል። መጠለያ ሊቸግረው ይገባል። ረዥም ሰልፍ መታወቂያ አሳይቶ ክራንቹን አሳይቶ ወታደር ነኝ ብሎ ቅድሚያ ሊሰጠው አይገባም። ወታደሮቿ እንኳን ለማኞች ናቸው። ለሀገር የቆሰሉት እንኳን እየራባቸው ምግብ እየለመኑ ነው። ለሰው ልጅ ርካሹን ትንሹን ነገር ነው ያጡት። ደረታቸውን ለዳር ድንበሯ የሰጡ። አባቴ እንደዛ ሲሆን እንደ ሰይጣን ፈራሁት። ሰይጣንን ራሱ ባገኘው እንደዚህ ፈራዋለሁ። ቀጠቀጠኝ፣ እየጮኩ ቀጠቀጠኝ። የሰፈሩ ሰዎች ገደለው፣ ኧረ ተው አስገዶም እያሉ በር እያንኳኩ ለመኑት። ተወኝ፣ ሳይፈታኝ ወጣ። ልክ ሲወጣ ግር ብለው እህቶቼ እናቴና ጎረቤቶቻችን ገቡ። ገደለው እያለች እናቴ ጭንቅላቷን ይዛ አላየውም ብላ ለቀሰች። እየተንቀጠቀጥኩ ነበር፣ እያለቀስኩ ነበር። ጀርባዬ ቆስሎ ነበር። ሲነኩኝ ሪ እያልኩ ነበር። ተሸክመው አልጋ ላይ ያደረጉኝ። ማታ ቤታችን ከወትሮ የበለጠ ጭር አለ። ለማንም ለምን እንደመታኝ አልተናገርኩም፣ ዝምም አልኩ። አባቴን አኮረፍኩት። ያኔ መፍራት የሚባል ነገር ጋር ተለያየን። ውያ ድሬ ሳላስበው ግን አባቴ ያሳዘነኝ። ዘበኛ መሆኑን እንደሚጠላው፣ የተጎዱ ወታደር ጓደኞቹ ለማኝ እንደሆኑበት፣ ስራው እንደማያኮራው፣ በዝምታው ውስጥ ሐዘን እንደተጋደመ ገባኝ። ሁለተኛ ሴሚስተር ሁለተኛ ወጣው። ሁለተኛ መውጣቴን እህቶቼ ሲነግሩት አላምን ብሎ ሲያረጋግጥ የኔ አንበሳ ብሎ ጎንበስ ብሎ ግንባሬን ሳመኝ። ዓለም ላይ እንደሱ ቀን አባቴን ያስደሰትኩበትን ቀን አላስታውሰውም። ኮራው በራሴ። የኔ አንበሳ ያለኝ አጠራር ልቤ ላይ ተሰነቀረ። ከዛ በኋላ የሆነ ጥሩ ድል ስቀዳጅ ይሄን አባቴ ቢሰማ የኔ አንበሳ ይለኛል እላለሁ። ቤታችን ሙሉ ነበረች።